አይናፋሩ ልጅ አስተናጋጇ እንዳያት በጣም ወደዳት። ነገር ግን ቀርበው ለማዋራት አይናፋር ስለሆነ በጣም ፈራ። ከዛ በኋላ ግን ፍርሃቱን ተጋፍጦ ህይወታቸውን ሙሉ በሙሉ ሊቀይር የሚችል የማይጠበቅና አስገራሚ የሆነ እርምጃ ወሰደ። ሰላም፣ እንዴት ናችሁ የስቶራ ቻናል ተከታታዮች? በዛሬው ቪዲዮአችን በጣም አጓጊና ልብ አንጠልጣይ የሆነ ቆንጆ ፊልም ይዘንላችሁ መጣናል። ፊልሙን ከመጀመራችሁ በፊት ቪፒኤን አብርታችሁ ብትመለከቱ እኛም በጣም ይጠቅመናል። አዲስ ተመልካቾቻችን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን ይጫኑ። ፊልማችን ሲጀምር ወታደሮች አንድ ባር ውስጥ ተሰብስበው እየተዝናኑና እየጠጡ ነበር። አንዱ አይናፋር ወታደርም አስተናጋጇ እንዳያት በጣም ወደዳት። ነገር ግን ቀርቦ ለማዋራት አይናፋር ስለሆነ በጣም ፈራ። በመካከላቸውም ወሬ ለመፍጠር ብሎ ኮካ እንድታመጣለትና ትንሽ ሎሚ እንድትጨምርበት አዘዛት። እሷም እንደማያሰክር ተስፋ አደርጋለሁ በማለት ቀለደችበት። ጓደኞቹም በጣም ሳቁ። እሷም ከሄደች በኋላ አንዱ ጓደኛው እንደወደደችው ሲነግረው፣ ሌላኛው የእሷ ጓደኛ የሆነው ልጅ ደግሞ ነፃነቷን ስለምትወድ ወታደር ጋር መሆን አትፈልግም በማለት መከራከር ጀመሩ። ኮካውን ይዛለት ስትመጣም ጓደኛው ባንቺ እየተከራከርን ነው፣ ቢያንስ እንኳን አንዳችን እንድንነካሽ አትፈቅድልንም ሲላት ፊቷ በጣም ተቀየረ። እናም ተናዳ ጥላው ሄደች። አይናፋሩ ልጅም ጓደኛው መስመር እንዳለፈ ሲገባው እሷን ይቅርታ ለመጠየቅ ሄደ። ነገር ግን እሷ ምንም ነገር ልትሰማው ፈቃደኛ አልነበረችም። እሱንም ከባለጌ ጓደኞቹ ለይታ አላየችውም ነበር። ልጁ ምን ማለት እንዳለበት ግራ ሲገባው እኔ እንደነሱ አይደለሁም አላት። እሷም በንዴት ሁላችሁም አንድ አይነት ናችሁ በማለት ወታደሩን በቆመበት ጥላው ሄደች። ከቀናት በኋላ ወደ አንድ ወታደር ጓደኛዋ ቤት ስትሄድ ልጁን አገኘችው። በንዴትም ከቤት እንዲወጣ ነገረችው። ከወጣም በኋላ ጓደኛዋን እንድታገባኝ እፈልጋለሁ ስትለው በጣም ሳቀ። ነገር ግን ምክንያቷ ዲያቤት ህመምተኛ ስለሆነች ኢንሱሊን በየቀኑ ያስፈልጋታል። ነገር ግን ኢንሹራንሷ ኤክስፓየርድ እንዳደረገና ራሷ መክፈል እንዳለባት ተነገራት። እሷ ደግሞ በየቀኑ መክፈል አትችልም። ምርጫ ስላልነበራት መጠቀም አቆመች። የሆነ ቀን ምሽትም ባር ውስጥ እየዘፈነች ያለ አይኗ ደበዘዘባትና ወደቀች። በዛ ውስጥም እያለች ጓደኛዋ ያለቻትን አስታወሰች። ወታደር ብታገባ ሁሉም የሕክምና ወጪዋ እንደሚሸፈን ነግራት ነበር። ይሄን ሁሉ ለወታደር ጓደኛዋ ስትነግረው ልጁ ከውጭ ነበር። እናም ሁሉን ነገር ሰምቷታል። ወደ ውስጥም ገብቶም ጓደኛው ፍቅረኛ አለው እና እንደዚህ አይነት ነገር ላይ እንደማይስማሙ ነገራት። እሷም ምርጫ ስላልነበራት ቤቱን ለቃ ወጣች። ጓደኛዋም ለልጁ ስለሷ ብዙ ነገር ነገረው። አባቷን በጣም ልጅ እያለች እንዳጣችና እናቷንም ብቻዋን እንዳሳደገቻት እንዲሁም ህይወት ለሷ ከባድ እንደሆነ ነገረው። ይህን ሁሉ ነገር ሲሰማ በጣም አዘነላትና የማትጠብቁትን ትልቅ ነገር ለማድረግ ወሰነ። ለሶስተኛ ጊዜ ሲያገኛት ሊረዳት እንደሚፈልግ ነገራትና ላግባሽ ብሎ ጠየቃት። ነገር ግን ከግዳጅ ሲመለስ እንደሚፋቱ እስከዛ ግን በጥንቃቄ አብረን በመሆን ሰዎች የውሸት ጋብቻ እንደሆነ መጠርጠር እንኳን እንደሌለባቸው፣ ካልሆነ ግን ትልቅ ችግር ውስጥ እንደሚገቡ ነገራት። በቀጣዩ ቀን ሙሉ ዩኒፎርሙን ለብሶ ከቤቷ ውጭ መጠበቅ ጀመረ። ነገር ግን ልጅቷ ስትወጣ የሰርግ ማይሆን የተለመደ ልብስ ለብሳ ወጣች። እሱም በመናደድ ፎቶ ስለምንነሳ ግቢና ቀይሪ ያላት። ነገር ግን እሷ መልስ አልሰጠችውም ነበር። ይህን ሲመለከት ተከትሏት ሄደና እንድትቀይር አደረጋት። እሷም ልብሷን ቀይራና ሜካፕ ተሰርታ ስትወጣ በውበቷ በጣም ተመሰጠ። ጋብቻቸውም ወደሚፈጸምበት ቦታ ሲደርሱ ጓደኛቸውን አገኙት። ቀለበትም እንዳልያዙ ሲመለከት ፍቅረኛውን ሊጠይቅበት የነበረውን ቀለበት ሰጣቸው። ሊያጋባቸውም የቆመው ሰው ቃላቸውን ከተቀበለ በኋላ ቀለበት አደረጉ። ባልና ሚስትም ተብለው ተሰየሙ። ቀኑንም ለማክበር ሁላቸውም አንድ ላይ ተገናኙ። እለቱም የሰርጋቸው ቀን ብቻ ሳይሆን የወታደሮችም የመጨረሻ ረፍታቸው ነበር። ራት ከበሉም በኋላ ሁላቸውም ምሽቱን አንድ ሆቴል ውስጥ ለመቆየትና በጠዋት ለመሄድ ወሰኑ። አዲስ ተጋቢዎችም ወደ ተያዘላቸው ሩም ሲገቡ አንድ አልጋ ብቻ ነው የነበረው። እሱ ምንም አላሳሰበውም ነበር። ግንኙነታቸው ግን በጣም አስጨነቀው። እሷም እሱን ማጽናናት ስትጀምር ስሜቱ እየተቀየረና እየተረጋጋ መጣ። አንድ ላይም ተጠጋጉና ስሜታቸው ሲጋጋል መሳሳም ጀመሩ። ከዛ ምሽትም ጀምሮ ያላቸው ነገር መቀየር ጀመረ። ወታደሮችም ወደ ግዳጅ ስለተጠሩ ወደ ቦታው ወደሚወስዳቸው ባስ ጋር ሄዱ። ከመሄዱም በፊት የቤቱ አድራሻ የተጻፈበትን ወረቀት ሰጣት። ከተቀበለችው በኋላም አይን ላይን ተያዩ።
በቦታው ከነበሩት ወታደሮች ውስጥ እሱ ብቻ ነበር ያገባው። ጓደኞቹም እሷን አቅፈው ወደ እሱ ወሰዷት። ሁሉም ሰው እያያቸውም ተሳሳሙና ተለያዩ። እሷም ወደ ግዳጅ ከሸኘችው በኋላ የመድኃኒቷን ኢንሹራንስ ተቀበለች። ከእሱ ጋር ያላትም ግንኙነት እየጨመረ መጣ። የጦር ግንባር ላይ ሆኖም በቴክስት ለማዋራት ትሞክራለች። የዕለት ተዕለት ውሏቸውንም ይነጋገራሉ። እሷም ዘፈን የመስራት ህልም እንዳላት ነገረችው። ሁልጊዜም ዘፈን ስትጽፍና ስትዘፍን እሱን እያሰበች ነበር የምትዘፍን። እሱም ሁልጊዜ የጧት ፎቶ ይልክላታል። በቪዲዮም ማውራት ጀመሩ። የሆነ ቀንም እንዲሁ ልታወራው ቪዲዮ ሲጀምር በጣም ተረብሾ ነበር። ሁኔታውንም ከፊቱ አንብባ ምን እንደሆነ ስትጠይቀው አንዱ ጓደኛቸውን በጦርነቱ እንዳጡና ሁሉም እንደደበረው ነገራት። እሷም ባሏንና ጓደኞቹን ለማጠንከር ዘፈን ዘፈነችላቸው። ስትጨርስም ሁሉም ወታደሮች አመሰገኗት። እሷም በተለያዩ መድረኮች ላይ መዝፈን ጀመረች። ሰዎችም ያላትን ብቃት መመልከት ጀመሩ። የሆነ ቀንም ዘፍና እንደወረደች ከሚሊታሪ መልእክት ተላከላት። ባሏም እንደቆሰለ ተነገራት። ሰብስክራይብ፣ ላይክ ያድርጉ እንዲሁም የደወል ምልክቷን ይጫኑ። ወዲያውኑም ወደ ሰጣት የቤት አድራሻ ሄደችና ለአባቱ እንደቆሰለ ነገረችው። እሱንም ወደ ሆስፒታል ይዘውት መጡ። ሁሉም ቤተሰቦቹም በቦታው ነበሩ። ባሏም ለምን ለአባቴ ነገርሽው በማለት መጨናነቅ ጀመረ። ምክንያቱ ደግሞ አባቱም የወታደር አባል ስለሆነ ስለቆሰለ ብቻ ከውትድርና እንዲወጣ ያደርገዋል። ይህ ከተፈጠረ ደግሞ ጋብቻቸው ሊያበቃለት ይችላል። እሷም ጓደኛችን ቢያውቅ በጣም ነው የሚደብረው ስትለው በጣም ደነገጠ። ምክንያቱም ጓደኛቸው በጦርነቱ ቆስሎ ሞቷል። ጓደኛቸውም እንደሞተ ሲነግራት በጣም ደንግጣ ማልቀስ ጀመረች። ከዛም ጥላው እየሮጠች ወጣች። በቀጣዩ ቀንም አንድ ላይ ለቀብር ስነ ስርዓቱ ሄዱ። ከዛ በኋላም ባሏ ተመልሶ በእግሩ እንዲሄድ መንከባከብ እንዲሁም መደገፍ ጀመረች። እሱም ለመራመድ ብዙ አይነት እንቅስቃሴዎችን እየሰራ ቀስ በቀስ ለመራመድ ሞከረ። በዚህ ጊዜም አብረው ጊዜ ማሳለፍና በጣም መዋደድና መቀራረብ ጀመሩ። የእውነትም ተፋቀሩ። ነገር ግን ሚሊታሪ ውስጥ ያሉ ሰዎች ጋብቻቸው የውሸት መሆኑን ሲሰሙ እስር ቤት ከተቱትና ፍርድ ቤት ላይ ቆመ። እሷ እንዳትቀጣ ሲልም አስገድጄ ነው ያገባዋት፣ ስለ ሕጉ ምንም ነገር አታውቅም በማለት ቃሉን ሰጠ እና ለ6 ወር እንዲታሰር ተፈረደበት። እሷም በየቀኑ ሲጋቡ የነበረውን ቪዲዮ እየተመለከተች እሱን ማሰብ አላቆመችም ነበር። ከጊዜ ሂደት በኋላም በዘፈኗ በጣም ታዋቂና ተወዳጅ ሆነች። ሁሌም ስትዘፍንም እሱን እያሰበች ነበር የምትዘፍን። በመካከላቸውም ጥል ተፈጥሮ ስለነበር ለ6 ወር አልተገናኙም። እሱም ከእስር ቤት ከተለቀቀ በኋላ ለግዳጅ የሚሄድበት ቀን ላይ እሷ ትልቅ ኮንሰርት ነበራት። ብዙ ሰዎች በተገኙበትም ዘፈኗን አቅርባ ስትጨርስ እየሮጠች ወደ መኪናዋ ሄደች። እሱም ቤተሰቦቹን እየተሰናበተ እያለ በመኪናዋ ደረሰችበት። ከዛም ወርዳ የሰርጋችን ቀን ቃል የተገባባነውን ማስቀጠል አለብን አለችው። ነገር ግን እሱ ለ6 ወር ልሄድ ነው ሲላት እስከምትመለስ እጠብቅሃለሁ፣ ሁሌም አብሬ ነኝ ስትለው በጣም እንደሚወዳት ነገራት። እሷም ለሱ ያላትን ፍቅር ገለጸችለት። እናም ተሳሳሙ። ከዛም ሁሉንም ተሰናብቶ ሄደ። ከ6 ወር በኋላም ግዳጁን ጨርሶ ሲመለስ ጥሩ ጊዜያትን ማሳለፍ ጀመሩ። እሷም ቀለበት ጣቷ ላይ ስሙን ተነቅሳ ሰርፕራይዝ አደረገችው። እንደ አዲስም የእውነት ተጋቡ። ፍቅራቸውንም አንድ ላይ ማጣጣም ጀመሩ። ፊልሙን እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮመንት ላይ ያሳውቁን። በቀጣይ ሳምንት ደግሞ በአዲስ ፊልም እንመጣለን። ባይ። ሰብስክራይብ፣ ላይክ ያድርጉ እንዲሁም የደወል ምልክቷን ይጫኑ።